ሰላምና ጤና በያላችሁበት ውድ ኢትዮጵያውያን የቻናሎች ተከታታዮች፣ በዛሬው ትዕይንታችን ላይ መንታ መንገድ የተሰኘው የቤተሰብ ተከታታይ ድራማ ላይ ሳሚት ሱምሩን አልፈታም አለ። ታሲን እጅግ በጣም ተበሳጨ። ኢሳት ሰው ገደለ። በመጨረሻ ጂሃንም እሱን ሊገለውና ሊደበድበው ሲሞክር ሳሚት ጂሃንን ከቤት አባረረው የሚለውንና ሌሎች አጓጊና አስደንጋጭ ትዕይንቶችን ይዤ ቀርቤያለሁ። ውድ ተመልካቾች ወደ ትዕይንቱ ከማለፋችን በፊት በቅድሚያ ቪዲዮውን ላይክ ማድረጋችሁን አትርሱ። ቻናሉን ሰብስክራይብ ማድረጋችሁንም እንዲያው። እነሆ ወደ አጓጊና አስደንጋጭ ትዕይንት አለፍኩኝ። አብራችሁን ቆዩ። መንታ መንገድ ነው አብራችሁ ይቆያል። እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። ሂክመትና እንዲሁም ደግሞ ሳሚት እጅግ በጣም በንዴት በመሆን ሱምሩ አዲስ የምትሰራበት ምንጣፍ ቤትን ሙሉ በሙሉ ጠቅልለው ባለቤትነቱን ለመግዛትና ሱምሩን ከስራዋ ለማፈናቀል የሚችሉትን ለማድረግ ሙከራ ያደርጋሉ። በዚህ መካከል ሱምሩ በዚህ ነገር እጅግ በጣም ተበሳጭታ ካለችበት ልትወጣ ባለችበት ሰዓት ላይ ሱምሩን ታሲን ይመልሳታል። ታሲን በመምጣት ሰላም፣ ለሁላችሁም ሰላም ታቀርባለሁ። ከዛሬ ጀምሮ ይህ ቦታ የኔ ነው ሲል ለሳሚት ይነግረዋል። ሳሚትም ሴትዮዋን እኔ ገዛሻለሁ፣ እኔ የዚህም ቦታ እጥፍ አድርጌ ገዛሻለሁ በማለት ሳሚት በገንዘቡ ለመኩራራትና ሙሉ ቦታውን ለመውሰድ ሙከራ ያደርጋል። ሴትዮዋ ግን አስቀድሞ ታሲንን የገዛትና የቦታው ባለቤት ታሲ እንደሆነ ትናገራለች። ታሲንም ድከሙ ሲላችሁ በማለት ይናገራል። ሳሚት በጣም ተናዶ የገንዘቡን የሱ የከፈለሽን 3 እጥፍ ብሎ ቢናገርም እንኳን እዛ ገንዘብ ላይ መድረስ እንደሚችል እንደምትጠራጠር ሴትዮዋና አንድ ሆኖ ፊርማው እንደተፈራረመ ትነግረዋለች። ሱምሩ በዚህ ሰዓት ላይ በጣም ተስቃለች። ሂክመት በጣም ተናዳ ወንድሜ በልበቃቸው በማለት ጥላው ካለችበት ቦታ ትሄዳለች። በመጨረሻ ታሲን ባለው ነገር እጅግ በጣም ደስ ይለዋል። እንዲሁም ደግሞ ሱምሩም በቤት ውስጥ እጅግ በጣም ተበሳጭቶና ተናዶ የሚገኘው ጂሃን አለ። ጂሃን በሁሉም ተበሳጭቶ ይገኛል። የሚሆነበት ዋነኛ ምክንያት ደግሞ ኢሳት ያደረገውን ነገር ስላወቀ ነበር። ሂክመትና ኢሳት በመሆን መሊክንና ሴቪላይን ከመኪና ላይ እንዲወርቁና ህይወታቸው ሊያልፍ ጥቂት እንደቀረው ሁሉም ነገር በኢሳት እንደሆነ አውቋል። በዚህም ነገር እጅግ በጣም የተበሳጨው ጂሃን አባቱን ጠበቀው። አባቱን ከመጣ በኋላ ምን እያረክ ነው ልጅ ሲል ተናገረ። አባይ በቅድሚያ ተረጋጋለህ፣ እናም ደግሞ ከዛሬ ጀምሮ ከታሲን ጋር ያለህን ጦርነት ታቆማለህ። እኛ በታሲን ተሸንፈናል። ሲቀጥል ታሲን ወንድምህ ነው እንጂ ጠላት አይደለም፣ ወንድሜ አይደለም። እሱ ያለኝ ነገር በሙሉ ነጥቆኛል ልጄ ሲል ይናገራል። ጂሃን እና እንዲሁም ደግሞ ሳሚት እርስ በርስ ይከራከራሉ። ሳሚትም የመጨረሻ ምርጫ እንደሚሰጠውና ከጎኑ እንዲቆም ይነግረዋል። ጂሃንም በመጀመሪያ መሊክ ላይ ያደረገውን ነገር ኢሳትን ከተበቀለው በኋላ ውሳኔውን እንደሚያሳውቀው ይነግረዋል። ኢሳት በገንዘቡ የተለያዩ እቃዎችንና የሚፈልጋቸውን ነገራቶች ገዝቶ ለመውጣት በሚሞክርበት ሰዓት ላይ ያለው ምንም ገንዘብ እንደሌለውና በአካውንት ውስጥ መክፈል እንደማይችል ይረዳል። አካውንቱን ሲመለከት ዜሮ ይላል። ጂሃን ሙሉ ገንዘቡን አውጥቶታል። በዚህም ነገር እጅግ በጣም እየተበሳጨውና የተናደደው ኢሳትም ለሃሪካ ደውሎ ብር እንዲሰጣት ወዲያው ትጠይቀዋለች። እሷም ወዲያው ገንዘብ ትልክለታለች። በዚህ መካከል ግን ጂሃን ጥቂት ወሬ ሰምቶ ነበር። የሰማውም ወሬ ደግሞ ከሃሪካ ነበር። ሃሪካ የት እንዳለ ኢሳት እያወራች ይሰማል። በዚህ ሰዓት ላይ ወዲያው ጉንያሚንን ሰዎቹን ይዞ ኢሳትን ይዘውለት እንዲመጡና በአስቸኳይ እንደሚፈልገው ይነግረዋል። በዚህም ነገር ወዲያው ጉንያሚን ወደ ተባለው ትዕዛዝ ይሄዳል። በሌላ በኩል ደግሞ ያለችበትን ቦታ ሰጣት፣ የምትኖርበትን ቦታ ሰጣት፣ እንዲሁም ደግሞ የሥራ ቦታውንም ገዛው ታሲን። ሱምሩ በዚህ ሁሉ ነገር እጅግ በጣም ተደስታለች። እናም በመጨረሻም ቢሆን ታሲንን ታመሰግነዋለች። ሁሉም ነገር ከአቅሟ በላይ እንደሆነና እያደረገላት ያለው ነገር በሙሉ ግን ትልቅ መሆኑን ትነግረዋለች። በጣም አመሰግናለሁ በማለትም ትነግረዋለች። እሱም እጆቿን ይዞ ይህ ያደረገላት ነገር በጣም ቀላል እንደሆነና ከዚህም በላይ ቢያደርግላት ደስ እንዳለው እየነገራት አብረው እርስ በርሳቸው ማሳለፍ ይጀምራሉ። ኢሳት አሁን ላይ የሚገኘው በቤቱ ማሞቂያ አልሰራ ብሎት የማሞቂያ ቦታውን ለማስተካከል እየሞከረ ይገኛል። በዚህ ሰዓት ላይ ጉንያሚን እያንዳንዶቹን ሰዎቹን በመሄድና በማስታጠቅ ኢሳትን ይዘውለት ወደ ጂሃን ለመሄድ ሙከራ ያደርጋል። የኢሳትን በራፍ በጥቂቱም ቢሆን በብልጠት ለማስከፈት እየሞከረ ያለው ጉንያሚን አለ። ግን በዚህ ሰዓት ላይ ኢሳት መሳሪያ ይደቅንባቸዋል። ወዴትም ቦታ አልሄድም፣ ልሄድም አልችልም ሲል ይነግራቸዋል። በዚህም ሰዓት ላይ ጉንያሚን አሁን መሄድ አለበት ጅላቱን ይለዋል።
በዚህ ሰዓት ላይ ኢሳት ሰውየው ላይ ይተኩሱበታል። ኢሳት አንድ ሰው ገደለ። ወዲያውም ለማምለጥ በሚሞክርበት ሰዓት ላይ ሌላኛው ሰው እሱን ለማስቆም ሲሞክር ሌላኛውም ሰው ላይ ኢሳት ለመተኮስ ሲሞክር ራሱ ኢሳት በመሳሪያ ይመታል። ኢሳት አንድ ሰው ገደለ፣ ራሱንም በመሳሪያ መታ። ቡንያሚን በዚህ ሰዓት ላይ በሚችለው አቅም እሱን ይዞ ለመሄድ ሙከራ አደረገ። ኢሳትን በግድ አግተውና አፍነው ወደ መኪና ውስጥ አስገቡት፣ እጁንም አሰሩት። ኢሳት ሰው እንደገደለና ራሱንም በመሳሪያ እንደመታ ለጂሃን ነገረው ቡንያሚን። ጂሃንም ግን ወደ ሆስፒታል ሊሄድ ይልቅ ወደዛ ቦታ እንዲመጣና እንዲያመጡት ተናገረ። ሳሚትም ወዲያው ወደ ቤት ውስጥ ተጠራ። እጁ እየደማ ያለው ኢሳት አለ። ሆስፒታል መሄድ አለብኝ ብሎ ቢናገርም እንኳን እጁን አስረው ቀጥታ ወደ ትልቁ ቤት ብቻ እንደሚሄድ ነገሩት። በመጨረሻ ወደ ቤት ውስጥም ገባ። በዚህም ሰዓት ላይ ኒሃያ ስትመለከት እጁ ቆስሏል፣ ደምቷል። ሂክመትም እዛው ነበረች። እንዲሁም ኢስማ አንተ ልጅ ደደብ ነህ እንዴ? ሆስፒታል መሄድ ይኖርብኛል። እናም ደግሞ አንተ ማን ይሆንክ መሰለህ ሲል ኢሳት ከጂሃን ጋር መጣላት ጀመረ። በዚህ ሰዓት ላይ አሁን እጅን ቶሎ ፍቱኝ በሚልበት ሰዓት ላይ ኒሃያት እጅግ በጣም አሳዝኗት ወዲያው እጁን ትፈታለታለች። እጁ በሚፈታበት ሰዓት ላይ ከዛሬ በኋላ ለጂሃን ምንም አይነት ክብር እንደሌለውና በሚችለው አቅም እንደሚፋለመው መሊክን አይደለም ሌሎች ሰዎችን መግደል ካለበት እንደሚገድል ኢሳት በይፋ ይናገራል። ይህ ነገር እጅግ በጣም ያበሳጨው እናም በጣም ያናደደው ጂሃን ደግሞ ካለበት ቦታ ብድግ በማለት እንደዛ ከሆነ እኔ በራሴ በእጅ አጠፋለሁ በማለት ኢሳትን ወዲያው ይመተዋል። በቦክስ ቤተሰቡ ፊት ለፊት ከመታው በኋላ ወዲያው መሳሪያውን አውጥቶ ኢሳት ጭንቅላት ላይ ጂሃን ይደቅንበታል። ጣታውን በመሳብ ለሚሞክርበት ሰዓት ላይ ምን እያረክ ነው አንተ ልጅ ደደብ ነህ፣ ወንድም እኮ ነው፣ የገዛ ወንድም መሆኑን ትረሳለህ በማለት ሳሚት ወደዛ ቦታ ይመጣል። ኒሃያት እንዲሁም ሀሪካ ኢሳትን ወዲያው ያስነሱታል። ወደ ሆስፒታል መሄድ እንዳለበትም ይናገራሉ። መሳሪያ ተተኩሶብኛል እኮ ይኸው ተኩሶብኛል ያልኩ ነው አንተ ሰውዬ ምን ይመስ በማለት አባቱንም ኢሳት ይጮህበታል። ጂሃንም ግን ውሻ እንደሆነና ይህ ልጅ ከምድረገጽ ማጥፋት እንዳለበት ይናገራል። በዚህም ሰዓት ላይ በጣም የተናደደው ሳሚትም አንተ የኔን ምንም ነገር አትሰማም ጂሃን፣ እውነት እልሃለሁ በአንተ ተስፋ ቆርጫለሁ ሲል ይነግረዋል። በዚህ ሰዓት ላይ ጂሃን በዚህ ነገር እጅግ በጣም ተናዶ ወዲያው ሻንጣዎቹን እንዲሁም ቦርሳውን በመያዝ እያንዳንዱ ልብሱን ያስቀምጣል። ወደዛ ውስጥም ካስገባ በኋላ መኪናን በመጥራት ወዲያው መኪና ውስጥ ገብቶ የሳንሻላይን ቤተሰብ ጥሎ ከዛ ቤት ተባሮ ይወጣል። ኢሳት በዚህ ሰዓት ላይ ወዲያው ሕክምና እያደርጉለታል። ሳሚትም ከዚህ በኋላ የኔ ቀኝ እጅ ልጅ አንተ ነህ ሲል ኢሳትን ወዲያው ይሾመዋል። አሁን የሁሉም ቤት ፍርስረሱ ሲወጣ ታሲን ግን የራሱን ቤተሰብ እየመሰረተ ይገኛል። ከሱምሩ ጋር ያለውን ነገር አጠናከረ። ጂሃን አሁን የሚፈልገው ቤተሰቡን ሳይሆን መሊክን ብቻ ነው። እናም በመጨረሻ የፍቹ ቀን ደረሰ። ወደ ፍቻቸውም ቀን ሁሉም አመሩ። ሳሚትም ወደዛ ቦታ ደረሰ። ሱምሩና ታሲንም አንድ ላይ መጡ። እናም በሌላ በኩል ደግሞ ጂሃን ለመሊክ ደብዳቤን ጽፎ ወደ እሷ እንዲደርስ አደረገ። ይህም ደብዳቤ የሽኝት ነበር። ጂሃን ሀገሩን ለቆ መሊክ ካለችበት ቦታ ጥሎ አሁን ወደ መጣበት ሊመለስ ጉዞውን ጀምሯል። ሁሉም ነገር ያነበበችውና የተመለከተችው መሊክም በጣም እያለቀሰች ወዲያው ለጂሃን ብትደውልለትም የጂሃን ስልክ ዝግ ነበር። እሷም ወዲያው ወደ ኤርፖርት ታመራለች። እሱን ለመድረስና እሱ ጋር ለመሆን ሙከራ ታደርጋለች። ተመልካቾች መሊክ ይሳካላት ይሆን? ጂሃንን ተመልሰዋለች ወይንስ በሌላ በኩል ደግሞ የፍቺው ሁኔታ እንዴት ይሆናል? የሚሉትና ሌሎች አጓጊና አስደንጋጭ ትዕይንቶችን በቀጣይ ምዕራፍ ይዤላችሁ የሚቀርብ ይሆናል። ስለዚህ ለተከታተላችሁኝ ከልብ አድርጌ አመሰግናለሁ። እንዲሁም መልካም ጊዜ ይሆንላችሁ።